አሪፍ የኤንጂኦ ስራ ልጠቁማችሁ ነው። ኮርፕስ አፍሪካ የትሬኒንግ አሲስታንት ይፈልጋሉ። ኮርፕስ አፍሪካ በዋነኝነት ቮለንተሪዝም ላይ ትኩረት አድርገው ይሰራሉ። በአፍሪካ የሚገኙ ወጣቶች በዋነኝነት ደግሞ ከኮሌጅ የሚመረቁ ወጣቶች በሀገራቸው በተለያዩ ቦታዎች በአብዛኛው በገጠራማ ክፍሎች ሂደው ቮለንቲር እንዲያደርጉ ያበረታታሉ፣ ፕሮግራሞችን ያዘጋጃሉ። ታዲያ እነዚህን ቮለንቲሮችና እንዲሁም ደግሞ ቮለንቲሮቹን ትሬን የሚያደርጓቸውን ስታፍ ሰፖርት የሚያግዝ የትሬኒንግ አሲስታንት ይፈልጋሉ። ስለ ቮለንተር ማድረጉ እንግዲህ ካነሳሁኝ አይቀር ፍላጎት ያላችሁ ለአዲስ ተመራቂዎች አፕሊኬሽን ክፍት ሆኗል። አሁን ላይ ሬጂስተር እያደረጉ ነው። በቀጣይ ቪዲዮ ሙሉ ዲቴይሉን ይዤላችሁ እመጣለሁ። ሙሉ ኢንፎርሜሽኑን እንዴት ቮለንቲር ማድረግ እንደምትችሉ ምን ኳሊፊኬሽኖች አሉት የሚለውን ይዤ እመጣለሁ። ስለዚህ ተከታተሉ። ታዲያ ለዚህኛው ስራ ዲግሪ ካላችሁና እንዲሁም ደግሞ ቢያንስ 4 ዓመት ልምድ ለዚህ ስራ የሚሆን የ4 ዓመት ልምድ ካላችሁ፣ እንግሊዘኛ ላይ ጎበዝ ከሆናችሁ፣ ኮሚኒኬሽን ላይ ፋሲሊቴት ማድረግ ላይ ጎበዝ ከሆናችሁ፣ እንዲሁም ደግሞ የኤምኤስ ወርድ ማይክሮሶፍት ወርድ እና እንዲሁም ጎግል ሎክ እና መሰል አፕሊኬሽኖች ላይ ልምድ ካላችሁና እነሱን መጠቀም የምትችሉ ከሆነ አፕላይ ማድረግ ትችላላችሁ። ሙሉ መረጃውንም እንደተለመደው በአሪፍ ጆብስ የቴሌግራም ቻናል ላይ ማግኘት ትችላላችሁ። አፕላይ የምታደርጉት ሊንክድን ላይ ነው። ስለዚህ የሊንኩን ሌሎች ተጨማሪ ዲቴይሎችን ሁሉንም በአሪፍ ጆብስ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ባዮ ላይ ያለውን ሊንክ ስትነኩ ወደ ቴሌግራም ቻናላችን ወይም ደግሞ ወደዚህ የቴሌግራም ፖስት የሚወስዳችሁን ሊንክ ማግኘት ትችላላችሁ። በቀጣይ ቪዲዮ ላይ ኮርፕስ አፍሪካ ስላወጡት የቮለንተሪዝም ኦፖርቹኒቲ ስለሱም ስለማወራና ቪዲዮ ስለምለቅ እንዲደርሳችሁ ፎሎ ማድረግ ቤተሰብ ሁኑ። መልካም ዕድል።